አካባቢያዊና ሀገራዊ ጸጋን ማወቅ ማልማትና መጠቀም የለውጡ መሪዎች ጥልቅ እሳቤ የወለደው አዲስ ሐሳብ መሆኑን አቶ ኡስማን ስሮር ተናገሩ። ግብርናችን ግብርና የህዝባችን ዋስትና አካባቢያዊና ሀገራዊ ጸጋን ማወቅ ማልማትና መጠቀም የለውጡ መሪዎች ጥልቅ እሳቤ የወለደው አዲስ ሐሳብ መሆኑን አቶ ኡስማን ስሮር ተናገሩ። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሮር በማረቆ ልዩ ወረዳ የበጋ ወቅት የግብርና ልማት ስራዎችን የመስክ መልከታ አድርጓል። በሪፖርት ከሚታወቀው በላይ በመስክ የተመለከቱት ውጤት ማህበረሰቡ የለውጡን አቅም አቀናጅቶ በመጠቀም ከጥገኝነት ወደ ምርታማነት የሚያደርገውን ሽግግር የሚያረጋግጥ መሆኑን ገልጿል። የማረቆ ልዩ ወረዳ ማሳዎች በአሁኑ ወቅት በሚያስጎመጅ የበቆሎ እሸት በመብሰል ላይ ባለው የበርበሬ ዛላ እንዲሁም በበርካታ ወጣቶች እየተሰበሰበ ባለው የቲማቲም የሽንኩርት ምርት ተውበው ይገኛሉ። ይህ ውጤት የህብረተሰቡ ለውጥ መሰረት ጸጋን መለየትና መጠቀም መሆኑን የሚያሳይ መሆኑን የገለጹት አቶ ኡስማን በክልል ደረጃ የምግብ ሉዓላዊነትን ለማረጋገጥ የተያዘው አቅጣጫ ትክክለኛ መሆኑን አረጋግጠዋል። በተጨማሪም በአርሶ አደሮችና በወጣቶች ገጽታ ላይ የሚነበበው ተስፋ መንግስት ዘመን ተሻጋሪ ትሩፋቶችን እየዘራ መሆኑን የሚያሳይ ተግባር መሆኑን ተጠቅሷል። አቶ ኡስማን ስሮር ለዚህ ስኬት ጉልህ አስተዋጽኦ ላበረከቱ አመራሮች፣ ባለሙያዎችና ሳይታክቱ ለሰሩ አልሚ አርሶ አደሮች ምስጋናቸውን አቅርበዋል። በመጨረሻም ጸጋን በመለየትና አቅሞችን አቀናጅቶ በማልማት የተጀመረው የምግብ ሉዓላዊነትን የማረጋገጥ ጉዞ ይበልጥ እንዲፋጠን ሁሉም አካላት ተባብረው እንዲተጉ ጥሪያቸውን አስተላልፏል። ይህ በማረቆ ልዩ ወረዳ የሚታየው ልምድ ለሌሎች አካባቢዎችም የራሳቸውን ጸጋ አልምተው እንዲጠቀሙ ትልቅ መነሳሳትን የሚፈጥር ነው ሲል የማረቆ ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ ከፍታ